a waste of taxpayer money, honestly. What a waste. What a waste. Waste of resources. Don't think. Pensioners, they're elderly people. What a waste of taxpayer money, honestly. What a waste. What a waste. شباب هذا اقول لك هذا ما هي مساحه ها ضبط ገንዘብ ደስታን ይገዛል ወይ? ገንዘብ ደስታን አይገዛም። ዛሬ በዚህ ጉዳይ ነው የምንወያየው። አንተ ቅድም እንዳነሳው እከኬላ ያራግፍል ይችላል፣ ግን ገንዘብ ደስታን አይገዛም። ደስታ ላንቺ የሚገኘው ከራስህ ደስታ መፍጠር የምትችው እኔ ነኝ። ሁላችሁም አሁን ዛሬ እኔ እዚህ ጋር የተገኙት ደስታ ለራሴ ፈጥሬ እንጂ ገንዘብ ደስታ ገዝቶልኝ አይደለም። እኔ ገንዘብ ለኔ ደስታ አይገዛም፣ ለእናንተም ሊገዛም አይችልም። ሰማችሁኝ አይደለ? ሁላችሁ እንኳን ደስ አለ፣ እንኳን ደስ አለ። ምንድነው እጣ በልታል? ግባን ነው ተው ወይ ወያለ ወይ ወያለ ደስ አለ ሚቻል ይባውጣጣው እንኳን ደስ አለ እንኳን ደስ አለ እየሰማ ነው እናቴ ከቀረጻ ላይ ነህ እንዴ? ይኸው የሁሉ ለኔ ይገባል። ስንተኛ ወጣኝ? ሶስተኛ ዕጣ 100 ብር ነው አባቴ። ግባና እናቶ እናቴ አሁን በዚህ እርጥብ በልቼ እርጥብ አምሮኝ ነበር በአቮካዶ ብዙ ጊዜ ነው ቦጂ ሳተ hjälp Ja, jag vet. det blir så ska bort klacken eller någonting. Vänta här då. Nej. Matte, hade du stämningen, Matte? Bra, backa lite. Kan du... Så här då. 5 minuter till. Nej. Alltså, jag... Men vad gör vi då? የመንገድ ላይ ኢንተርቪው ቢላይክ ዛሬ ከማን ጋር ነኝ? እሺ ባንክሽ ውስጥ ስንት ብር አለ? የሀበሻ ወንድን በአንድ ቃል ግለጩ ብትባይ ምን ትያለሽ? አመሰግናለሁ። Freja, fre. ደግሞ ገንዘቡ መመለስ አለ። መጣበት የሰው ነው ብለህ ነው ዲባችን ያፈሪ መጣ ወጥሪያ ጎበዝ ነኝ አለ ራሱን ሲመታው የሰይጣን ነው መሰለኝ ጫርቆና ወጣ ያ ሰውዬ በውስጥ ወላሌ አራዲያ ነው እዲያ ነው እኮ ወይ ዲያ ካንቱ ቀሚስ ማልበስ እዲያ አራግዲያ አያ እንደ ህሳ እንደ ድረስ ፊቱን ሲፎክር ነገሩ የበቃው አበርኳል። አሁንስ አበርኳል መቀነስ ታጠቃ ነገሩ የበቃው
مرحبا قميص موتوان እንግዲህስ ኧረ የሞሪ ዲያግማው ነው እትቢያ ግን ደግሞ ገንዘቡ መመለስ አለበት። ዲያ እንቻለያ እትቢያ አሁን እንዲያርጎ ቀደደው እኔ እና ላይ ጠላ ከመጠመቁ በፊት እንስራው በምን ይታጠባል? በሻምፖ። ከሴቶች ጋር የሚውለው ጀለስ አንቺ ሄዱ በእናትሽ ምን ሆነሽ ነው? ለማድረግ ስራ ያገዝኩት ቦርሳሽ ደግሞ ባለፈ ጋር ተተሽ የኔ ፍቅር መጣች። የኔ ፍቅር ያፍቃሽ ደግሞ መጣ። በእናትሽ ምንድነው? በእናትሽ ለኔ ነው ቸኮለና ለራሳችን መንገድ አትዝጋብልን ነው በቃ። የኔ ፍቅር በጣም ነው ሙት ለተቀበዩ ነው አንቺ ለይኩ ከብታላቸው ዶሮ አላቸው ከጓሮ ጎመን ቀምሶ እኮ ነው የመጣው። ነገዞት አንተ በእናትህ ዝም በል በእናትህ ታወራለህ እንዴ? ደግሞ የኔ ፍቅር አንተ ትረጂኝም እንዴ? ኩኒ ጭራሽ ነው ተሰራለሽ እንዴ? ምን ሆነሽ ነው አንተ? አለምዘም እንዴ ምንም ትጮብኛለህ? አትጮብኝ። እሺ ትጮብኛለህ እንዴ? አንቺ ተው አንተ ተው አንቺ ወይስ ነው እኔ መረጭ? እሺ ከዚህ ጋር በወሬ ስንት ችኮች ስንት ወንዶች ያበዱልሽ አይደል እንዴ? ይገባሻል፣ አንቺ ይገባሻል ይሉ በቃኞች በመርጭ ወይኔስ ወይ መረጭ እኔ ኢመርጂንግ ላይ ቦል አስደርግ ይቻላል። እሺ ማዘር 100 ብር ካርድ ሞልታ ያለበትን ብድር ችሏል ሲላት መሀል አዲስ አበባ ከተዘጋው ዶሴ እዚህ ቤት በእናትህ በሰው ስሜት ነው መጫወት የያዙት። አይደብራቸውም እንዴ? አዘጋዋለሁ፣ ደውልላታለሁ። ቆይ ምን አይነት ነገር ነው? ሄሎ አሁን የገባሁት እኮ ነው። በእናትሽ ታውቂኛል እንደ አንቺ እንደዚህ አይነት ስራ የምትሰሪው እኮ አፍጠኝልኝ። ማርጫ አይደለ የገባሁት? አዎ ኤክስትራ ነው የፈለኩት። አዎ በእናትሽ ቶሎ በይልኝ። ይዘጋያል፣ የናሺ ይዘጋያል። እንደዚህ አይነት የተልመጨመጨ ስራ ብትሰሪ ታውቂኛለሽ፣ ይፈጥንብሻለሁ። እሷ ባመጣ እንኳን ነርሲን ቶሎ እንድትመጣ አድርጊልኝ። ያው በቃ አፍጠኝልኝ፣ ልፈነዳ ነው። እኔ አልችልም ከዚህ በላይ እገልሻለሁ። አንቺ ሴትዮ ሰላም ይሁንልኝ። ሰላም እግዚአብሔር ይስጥልን። ሰላም ይሁን። በቃ ዞር በል አንተ። አይገባውም እንዴ? ምን ፈልጋ ነው የመጣው? ሩም 33 ኤክስትራ ፈላጊው አንተ ነህ? አላዘዝኩም፣ ይቅርታ። አይ ኤክስትራ ሩም 33 ታዝዤ ነበር የመጣሁት። ታዝዤ? ለምን ምን ብለው ነው ያዘዙ? ሩም 33 ግባና ኤክስትራ ስራ ገና እንዴ? በኢየሱስ ክርስቶስ ስም ምን ልታረግ ነው? ኢትዮጵያ ውስጥ ነና? ምን ፈልገህ ነው የመጣው? ኧረ እኔ ስራዬን ብቻ ነው እየሰራሁ ያለሁት። ይኸውልህ አባ፣ እኔ የሶስት ልጆች አባት ነኝ። እንደዚህ አይነት የወረደ የብሽቅ ስራ አልሰራም። እሺ ሰው ተሳስተ ነው። እሺ ግን እኔም እኮ ስራዬን እኮ ነው እየሰራሁ። እነ ወይዘሮ ትሮማን ጋር ግባ ተብለህ ነው እንዴ? ኧረ ወንድ እኮ ነኝ እኔ እኮ ሩም 33። አንተ ዞር በል እስኪ በክርስቶስ ገና ጉልት ሰራ ልቀቀኝ። እማቤቴ ምን አይነት ነገር ውስጥ አስቸገርንሻ? ኧረ ብሉ። እንግዲህ እኮ እሱ ነው እንዴ? ይሄ እሱ ነው። ብሉ በቃ እሺ ብሉ። እሺ ብሉ። እንበላለን። እንግዲህ አትፍራ፣ እንደ ቤትህ ይኸው። እሺ አዎ እንደ ቤትህ ይኸው ብላ። እሺ አትፍራ ብላ። እንትን ነው እዚህ ቤቴ ጥሩ ነውና ምንም ኧረ እንዴ እሷም እንደ ብላ ኧረ ብላ እየበላኮ ነው። ምንድነው? ለምን በዚህ አታነሳም? ብላ አትፍራ። እንደዚህ በቃ እኮ ምን ብላሽ ብላ ምንድነው ተንኮሱ? ብሉ እንጂ
እየበላ ነው እሱ ብላ አንተ ምን እበላለሁ ሳኑን ከለለ ወሰደው እንግዲህ አረ ቀረባ እንዴ ብላ አንተም ዝም ብለህ እኔ እንግዳ ስለሆነ ወይ ምንድነው አረ ይብላ በኋላ ብሉ ምን እንዳንተ በዚህ አላልከኝም እንዴ ምንድነው እንዴ ቤቱን ነው ያልኩ እንጂ ሳኑን ነው እንዴ አንተ ሳኑ እኮ ነው ያየ ምግቡን ነው ያየ አንተ God have mercy upon us. ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ ተንኮስ ሳኒ ገዛልሻለሁ ምን ነው የለኝም አልኩ እንዴ ብሉ እንጂ እናንተ ዝም ብላችሁ ለምን ከዚህ አንበላም ከዚህ ምን ማለት ነው እኔ እንግዳ ስለሆነ ነው አረ ይብላ በቃ እኔ ሄዳለሁ ጨንቆ ይብላ በልቶ ይምጣ በቃ እኔ ርቦኛል ምን እበላለሁ ጨረሰ እኮ ሳህኑ ላይ ያለው ነት አረ ብሉ ዝም ብላችሁ ምንድነው ጨምራለሁ ካልጠገባችሁ ይጨምራል እንዴ ከሆነ ብላ ብላ እንግዲህ ይጨምራል ያለው እሺ ብላ አንተም ብላ እንጂ በቃኝ እንዴ